ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶችዬ? እንዴት ነው? ሰላም ነው ወይ? ሁሉ ሰላም እንዴት ናችሁ? እኔ ዛሬ እናቴ ናፈቀችኝ የምር። እስኪ ስደት ላይ ሆናችሁ እናታችሁ የናፈቀቻችሁ? እስኪ ስደት ላይ ሆናችሁ ማን ነው የሚናፍቃችሁ? የምር እኔ ከሁሉም የምትናፍቀኝ እናቴ ናት። ለምን እንደሆነ አላውቅም። እና እናቴ ናፈቀችኝ ዛሬ። እና እንዴት ናችሁልኝ? ደህና ናችሁ ወይ? ላይክ፣ ሰብስክራይብ፣ ሼር አትርሱ። እና እናት ማለት እናት ከባድ ናት። እናት በጣም ከባድ። እናት መናፈቅ ብቻ አይደለም፣ ኧረ ቢስሚላ ብቻ ከእድሜን ቀንሶ ለእናቴ ይስጥልኝ። እና እናቴን በጣም እወዳታለሁ፣ አከብራታለሁ። እና ከምንም በላይ ናት ለእኔ እናቴን ማለት ነው። እናቴ እናት ብቻ ሳትሆን እናቴ ማለት ጓደኛዬም በቃ እንደ አብሮ አደጌ ናት እናቴ ማለት። እናቴን በጣም እወዳታለሁ፣ በጣም አከብራታለሁ ስላችሁ በቃ ቤተሰብ እንወዳለን እኮ ግን ሆኖም እኔ ከምንም ከማንም በላይ ማስበልጣት እናቴ ናት። እና ለምን ሁሉ ነገሬ ስለሆነች እናቴ ማለት ጓደኛዬም ጭምር ናት የምር። እና እኔ ጓደኛ እንዲህ ጥልቅ ያለ ጓደኛ እንዲህ ምናምን የለኝም። ጓደኛዬ እናቴ ናት በቃ የሁሉም በሁሉም ነገር የኔ እናት የኔ ጓደኛ ናት። እና ለዛ ነው መሰለኝ የምትናፍቀኝ። በጣም ናፍቃኛለች፣ የምሬ ነው። በጣም ናፍቃኛለች የኔ ውዶች። ረጅም እድሜ ለእናቶች እመኛለሁ። እና አዲስ አበባን እንዴት አያችኋት? አዲስ አበባ እንዴት አያችሁት? አያምርም? ዝናብ ደግሞ እየዘነበ ነው አዲስ አበባ ላይ ማለት ነው። እና ውዶችዬ እንዴት ነው? እና በዚህ መሀል ማለት ነው እናቶቻችን ስንቶቻችን ነን ለእናቶቻችን ቦታ ሰጥተን እናቶቻችን እየተንከባከብን ለእናቶች በቃ አለ አይደለም የሚያስፈልጋቸው ነገር አድርገን በአቅማችን ልክ እናቶቻችን የምንንከባከብ ስንቶቻችን ነን? እናቶቻችን እስኪ እኛን አሳድገው ከኛ እንደዚህ ወልደው አሳድገውን እዚህ ደረጃ ላይ አድርሰውን ግን ለእናቶቻችን ምን አክላችንን ቦታ ያለን? እና እስኪ እሱንም ደግሞ ገባ ወጣ ብላችሁ እዩት።